ሰላም ውድ የቻናላችን ቤተሰቦች እኔ ዮኒ ነኝ። ያው እንግዲህ ሰሞኑን ትንሽ ባለመመቻቸቶች ምክንያት ትንሽ ጠፋ ብዬ ነበረ። ያው ያለውን ነገር ታውቃላችሁ እንግዲህ የተሙንም ጉዳይ እንዲሁም ደግሞ በዚህም ሌላ ጉዳዮች ሌላ ኬዞች ጀምረናል እና ትንሽ የስራ መደራረብ በላይ ትንሽ ስራ መደራረብ ስለበዛ ለዛ ነው እንግዲህ ጠፋ ያልኩትኝ። ምክንያቱም የተሙንም ነገር አልተሆነም ውስጥ ለውስጥ እየተከታተልን ስለነበረ ትንሽ ጠፋ ያልኩትም ለዛ ነው እና ዛሬ አንድ አስደንጋጭ ነገር አዲስ ነገር እንግዲህ አግኝቻለሁ። ያው ለእናንተ ትንሽ ለማብራራት ያክልና ለምን ጠፋ ለሚባለው መልስ ለመስጠት እንጂ አሁን ስላገኘሁትም ነገር ሙሉ ማብራሪያ ለመስጠት አይደለም በዋነኝነት አመጣጤ። ሰሞኑን እንግዲህ በጣም ያሉትን ነገሮች እያያቸዋቸው ነው። ሳሚም በዛ በኩል እንግዲህ ተጠምዶን ያለው በዚህም በዛም ተጠምዶን ያለው እና እንዲሁም ደግሞ በመሃል ደግሞ ካሜራ ላይ የማይገባ ደግሞ የተሙን ጉዳይ ደግሞ በዛም በኩል እየተከታተልን ስለሆነ ትንሽ ጫና ላይ ነን ያለ ነው። ትንሽ ስራ ተደራርቦብናል ያለው እና እነዚህን ነገሮች ለማስተካከል እንግዲህ ጥረት እያደረግን ያለንበት ሁኔታ ነው ያለው እና ሳሚ ያው በጣም ስራ ጫና ስለበዛበት እንግዲህ ከሞገስ ከሚባለው የስራ ባልደረባው ጋር እንግዲህ ተባብሮ ስራውን እንግዲህ እያቀላጠፈና እየሰራ ያለበት ሁኔታ ያለው እና ያው እስቲ ብቻ ለማንኛውም አንድ አዳዲስ ነገሮች አሉ እና እነዛን ነገሮች ዛሬ ትንሽ ለእናንተ ማብራሪያ፣ ምክንያቱም ጠፍተሃል ዮኒ ጠፍተሃል፣ ለእኛም ገለጻ እያደረክልን አይደለም። የተሙት ጉዳይ ምን ደረሰ እያላችሁ እንግዲህ አብዛኞቻችሁ እየጠየቃችሁ ነው ያላችሁትና ለዛም መፍትሄ የሚሆን እንግዲህ ብለን ዛሬ ይዘነው የመጣነው ነገር አለ። ለዛም ትንሽ ለእናንተ ማብራሪያ ለመስጠት ነው እንግዲህ የተገኘሁትኝ። ብዙ አዲስ ነገር ኖሮ ሳይሆን ያው እንግዲህ ተሙ ያለበት ሁኔታ አሁንም ቢሆን የተከታተለንና በጥልቀት እየመረመርን ያለንበት ሁኔታ ነው ያለው። ለመጨረሻ ጊዜ እንደምታስታውሱት እንግዲህ ከእናቱም ጋር የነበረውን ነገር እና እሱም ስራ በቃኝ ያለበት ሁኔታ የነበረበት ሁኔታ ታስታውሳላችሁ ብዬ አስባለሁ እና እነዛን ነገሮች አሁን ላይ እኛም ያው የተውናቸው ብናስመስልም ከኋላና በውስጥ ለውስጥ ግን በጣም ብዙ በሚስጥር የሚሰሩ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ከበቡሽ ስለተባለችውም ግለሰብ እንግዲህ የተለያዩ ሚስጥሮች የተለያዩ የተደበቁ ነገሮች እያገኘን ያለንበት ሁኔታ ነው ያለው። ምክንያቱም በከበቡሽ ስም ተደርገው በጣም ብዙ እየተሰሩ ያሉ ሴራዎች አሉ። እኛን ለማጥቃት እኛን ለማጥፋት እየተሰሩ ያሉ ሴራዎች አሉ። ከዚህ ቀደም ሳሚ ጋርም የደረሰውን ነገር ታስታውሳላችሁ እና እንደዚሁ በከበቡሽ ስም የተሰራ ሆነ ተብሎ የታቀደ ከበቡሽ ናታስ ብለው እንግዲህ የተሰራ ሴራ አለና አሁን ላይ የኛ ጠላቶች የኛ ወንጀለኞች እንግዲህ የተጠቀሙብን ያለው በዛ ስም ነውና ያንን ምክንያት አድርገው በዛ ስም እየተጠቀሙ እንግዲህ በከበቡሽ ስም እየተጠቀሙ እኛን ለማጥቃት እኛን ለመጉዳት እንግዲህ ምቹ ሁኔታ እየፈጠረላቸው ያለበት ሁኔታ ነው ያለውና ከዛ የምንወጣበትን ነገሮች እያመቻቸንና እያዘገጃጀን ያለንበት ሁኔታ ነው ያለው። እንዲሁም ደግሞ ጠላቶቻችንም ቢሆን አሁንም አርፈው የሚተኙ ስላልሆነ እኛም ለነሱ አርፈን የምንተኛ አይደለንምና ያው ስራችንን በአግባቡ ለመስራት እንግዲህ እኔም ሳሚም እንዲሁም ባልደረቦቻችን አብረን ሆነን እንግዲህ በትጋት እየሰራንበት ያለው ሁኔታ ነው ያለው። እናንተም በኮሜንትም በሐሳብም በጣም ብዙ እየደገፋችሁና እያገዛችሁን ያለንበት ሁኔታ ነው ያለውና እናንተንም ላመሰግን ወዳለሁ። በዋነኝነት ዛሬ ወደዚህ የመጣሁበት ምክንያት እንግዲህ እናንተም ጠፋ ስላላችሁ ከዛም በተጨማሪ ደግሞ በተሙ ጉዳይ አንድ የተገኘ አዲስ ነገር ስላለ ነው። ምክንያቱም ተሙ አሁን ያለበትን ሁኔታ እንግዲህ ለማጣራትና ለመመርመር ሙከራ ላይ በነበርንበት ሰዓት እንግዲህ ተሙ እያለን ያለው ያው ቀጥታ ባይናገርም ከጀርባ ያለ ግፊት እንዳለ እየተናገረ ነው። ምክንያቱም ማጣት የማይፈልጋቸው ሰዎች እንዳለ እንዲሁም በብዙ አይነት ማስፈራሪያዎች እንደደረሱበት፣ ምክንያቱም ለኛ ያለውን ክብር ለኛ ያለውን ቦታ ታውቃላችሁና በእኛም በቤተሰቦቹም ብዙ አይነት ማስፈራሪያ እንደደረሰበትና ብቻ እኛ ላይ ጉዳት እንደሚደርስ እሱ እዚህ ስራ ላይ የሚቀጥል ከሆነ እኛም ላይ ቤተሰቦቹም ላይ ጉዳት እንደሚደርስበት አሁን ቀጥታ እሱ እንደዚህ ነው ብሎ አልተናገረም። ነገር ግን በቃ እኛንም ከዛ ነገር ውስጥ እንድንወጣ እየገፋፋን በቃ ይሄ ነገር ለምን አይቀርባችሁም ተውት በቃ የተወሰነ ጊዜ እናንተ መረፍት አድርጉ ምናምን እያለ እንደዛ ነገር አይነት ነገር ነው ለኛ ሐሳብ የሰጠንና ምንድነው ምክንያት ለምን እንድናርፍ ፈለክ ስንለው ያው በቃ ጉዳት ነው ትርፉ ጉዳት ነው። የኔ ጉዳት እናንተም ላይ ይመጣል። በእርግጠኝነት እናንተም ላይ አሁን በቅርቡ ጉዳት ይደርሳል። እናንተ ደግሞ እንድትጎዱ አልፈልግም። ለዛም ነው አቁሙ እያልኳችሁ ያለው እያለ ነው እንግዲህ አሁን እሱ እንደማስጠንቀቂያ ይሄን ነገር ለኛ እየሰጠን ይሁን እንጂ
ከኋላ ያለውን ነገር እንግዲህ እኛ መገመት እንችላለን። ምክንያቱም ማስፈራሪያው በምን መልኩ እንደመጣ መገመት እንችላለን። ያው ቀጥታ ሰዎቹ የመጡበት በእኛና በቤተሰቡ ነው። ከስጋቱም ከፍርሃቱም እንዳየነው እንግዲህ ቀጥታውን እያለ ያለው እባካችሁ ለቤተሰቤን ጥበቃ አድርጉ፣ ለእናንተም ጥበቃ አድርጉ እያለን ያለው አሁን እንኳን ማለት ነው። ያ ማለት ደግሞ ቤተሰቡን ሊጎዱበት የሚችሉ ሰዎች እንዳሉ እንዲሁም ደግሞ እኛን ሊጎዱ የሚችሉ ሰዎች እንዳሉ ያሳያል ማለት ነው ከጀርባ። እሱን ስለፈራ ነው እንግዲህ ተሙ እባካችሁ ይቅርባችሁ እያለን ያለው። እሱም ደግሞ ከዚህ ስራ የወጣበት ምክንያት ብዬ ነው የማስበው። እንግዲህ እኔ በጣም ከፍተኛ የሆነ ማስፈራሪያ ያው ያለበትን የነበረበትን ሁኔታ ታስታውሳላችሁና እነዛን ነገሮች ስለሚያውቅ እነዚህ ሰዎች ደግሞ የኛን ብዙ መረጃችንን ስለሚያውቁ በዛ መረጃዎቻችን እያስፈራሩ ስለሆነ እንግዲህ ተሙሚያ ነገር ስለገባው ነው እንግዲህ በጣም ብዙ ነገርን አልፈን ነው እዚህ ቦታ ላይ እዚህ ምርመራ ላይ የምንቀመጠው። እናንተ ፊት ስንቀርብ ያለው ነገር ብዙ ነገሮችን አልፈን ያለ ነውና ቀላል ነገር አይደለም፣ ተራ ነገር አይደለም። በጣም የሚያሳቅቅ አንዳንዴ በቃ ምርር የሚያስብል በቃ ምን ላገኝ ነው ይሄን ስራ የምሰራው በቃ ምናምን እንደዛ ብለን ሁላ የምናውቅበት ጊዜ አለና ፈጣሪ ይመስገን። ግን አሁንም ቢሆን በእናንተ ጸሎት እንዲሁም በእናንተ አበረታች ቃላቶቻችሁ እንግዲህ አሁንም ጸንተን እየሰራን ያለንበት ሁኔታ ነው ያለውና የተሙን ነገር አሁንም ትተነው አይደለም። ያው ያለውን ነገር እናንተም ታውቃላችሁ፣ ተረድታችሁናል። በጣም የምናከብራችሁ የምንወዳችሁ ቤተሰቦቻችን ናችሁ እናንተ ለኛ። እኛም እንግዲህ አዳዲስ ነገር ሲኖር እንዲሁ ጠቆም እናደርጋችሁ ብለን በእርግጥ ብዙ ከዚህ ጀርባ አሁን ላይ ልገልጽላችሁ ማልችላቸው ነገሮች ብዙ የተገኙ ነገሮች አሉ። ብዙ መረጃዎች እጃችን ላይ አሉና አሁን ላይ ብናሳስር አንዳንድ ሰዎችን ልናሳስራቸው የምንፈልጋቸው ሰዎች አሉ። በእርግጥ ግን ብናሳስራቸው ብዙ መረጃዎች ይጠፉብናል፣ ብዙ ነገሮች ይበለሻሹብናል ብለን የተሆናቸው ሰዎችም አሉ። ምክንያቱም እነሱን አሳሰረን ማለት ጉዳዩ እዛ ጋር ይቆማል። ከጀርባ ያለው ነገር ከጀርባቸው ያለው ሰው ሳይጋለጥ ይቆማል ማለት ነው። ግን ሰዎቹን በቅርበት እየተከታተልናቸው ሌላ ስተት ሌላ ወንጀል እስኪፈጽሙ እየጠበቀን እንግዲህ አብረዋቸው ያሉትን ከጀርባቸው የሚሰሩትን ሰዎች እንግዲህ እንዲያጋልጡ በራሳቸው እጅ እንዲያጋልጡ ለማድረግ እንግዲህ እኛም እየተከታተልን በሚስጥር እንግዲህ ሁሉም ቦታ ላይ እየገባን እነሱ አሉበት የተባለ ቦታ ላይ እየገባን የነሱ ሚስጥር ለማጋለጥ እንግዲህ እየጣረንና እየለፋን ያለንበት ሁኔታ ነው ያለው ማለት ነው። ብቻ እስቲ ፈጣሪ ከኛ ጋር ይሁንና ነገሮች በቅርቡ እንደሚስተካከሉና የሆነ ነገር ላይ እንደምንደርስ ተስፋ እናደርጋለን። እንግዲህ እኔም ሳሚም ብዙ የሚያጠራጥሩና ግራ የሚያጋቡ ነገሮችን እያየን ያለንበት ሁኔታ ነው ያለው። እነሱንም ደግሞ በጥልቀት እየመረመርንና ሰፊውን ጊዜያችንን ወስደን እንግዲህ እዛ ነገር ላይ እያሳለፍን ያለንበት ሁኔታ ነው ያለው። ሳሚም እንግዲህ በሌላ ኬዞች በዚህ በኩል እንደምታዩት በጣም ተጠምዷል። የተሙንም ነገር እየሰራ እየመረመረ ያለበት ሁኔታ ነው ያለውና ትንሽ ተደራርበዋል ነገሮች። ለዛ ነው እንግዲህ ሰሞኑን ጠፋ ያልኩትኝ በዚህኛው ቻናል። እኔም ጋር እንደምታዩት ደግሞ ገመና ቻናል ላይ እንግዲህ አስደንጋጭ አዳዲስ ነገሮች እየመጡ ነው ያሉት። ማለት ልብ የሚሰብሩ ካየናቸው ታሪኮች እንግዲህ ማለት ትንሽ ግራ ያጋባሉ፣ ያስደነግጣሉ። አሁን እንግዲህ በቅርቡ እኔ ያስኩትም ኬዝ አለ እንግዲህ እንዳያችሁት ጫካ ውስጥ ተጥሎ አንድ ግለሰብ በገዛ ቅርቤ በሚላቸው ሰዎች እንግዲህ የተከዳ ሰው ማለት አሁን ማስታወስ ባይችል ነገሮች ላይ እንትን ማለት ባይችልም ትንሽ የተጎሳቆለበት የተጎዳበት ሁኔታ ነው ያለውና እነዚህ ነገሮች ስናይ እኛ በጣም እንግዲህ ልባችን ይነካል እና እንኳን እኛ እናንተም ከጀርባ ሆናችሁ የምትሉትን ነገር ኮሜንት ላይ የምትጽፉትን እናያለንና በዛ መሃል ደግሞ ቀን ሰዎች አሉ፣ ከነሱ እንማራለን። አሁን ስንታየው የሚባለውን እንግዲህ እንደምታስታውሱት እዛ ገመና ቻናል ላይ በቀረበው እንግዲህ ስንታየው በጣም መልካም ሰው ነው፣ በጣም ቀን ሰው ነው። ያደረጋቸው ነገሮች ማለት በቃ አንድ ሰው የሚያስብለው ሰው የሚሰራውን ስራን የሰራውና በጣም እውነት ከፈጣሪ የተላከ ሰው ነው ብዬ ማስበው አንዳንዴ። ምክንያቱም የሚደርሱበትን ነገሮች እያወቀ እንግልት እንደሚደርስበት ብዙ ስቃዮች እንደሚደርሱበት እያወቀ ያን ሰው ከተጣለበት አንስቶ በህይወት ማቆየት ማለት በጣም ትልቅ ነገር ነው። በጣም እውነት ክብር ሊሰጠው የሚገባ ነገር ነውና እኛም ይሄ ነገር እንዲበራከት ነው የምንፈልገው። ይሄ ነገር በሁሉም ህዝብ ዘንድ እንዲኖር ነው የምንፈልገው። ምክንያቱም መጀመሪያ የሚቀድመው ሰውነት ነው። ሰው ነው ከሁሉም በላይ ክብር ያለው ማለት ክብር የሚሰጠው ነገር ያለው ሰውነታችን ነው። ስለዚህ እኛነታችንን ሰውነታችንን ስናስቀድም ነው
ሌሎቹ ነገሮች ተከትለው የሚመጡትና አንዳንድ ሰዎች ደግሞ እንዳያችሁት እንግዲህ ገንዘብም ብለው እንግዲህ ሰውን እየገፉ ሰውን እያጎሳቆሉ ብዙ ነገር እያደረጉ ያሉ ሰዎች አሉና እነሱም ዋጋቸውን ያገኛሉ። እኛ ግን እንዲበራከት እንዲበዛ የምንፈልገው ይሄን ቪዲዮም እንግዲህ ሚዲያ ላይ የምንለቀው በዋነኝነት እነዚህ ነገሮች እንዳይከሰቱ ነው። እነዚህ ሰውን የሚበድሉ ሰዎች እንዲጠፉ፣ ሰውን የሚደግፉ ሰዎች ደግሞ እንዲበረታቱ፣ ብዙ እንዲሆኑ። ምክንያቱም እውነት በኋላ ከጎናቸው እንደምትቆም ያው አሁን ላይ በእርግጥ ጊዜው አስፈሪ ነው፣ ያለንበት ሁኔታም ትንሽ ከባድ ነውና አንድን ሰው አሁን መንገድ ላይ ወድቆ ለመንካት እንኳን ለመንካት ጠጋ ብሎ ለማየትም የሚያስፈራበት ጊዜ ነው ያለ ነውና ትንሽ እነዚህ ነገሮች እስቲ እኛም እያጤንና እየሰራንበት ያለው በዚህ ነውና እንዲሆን የምንፈልገው በቃ ይሄ ነው። ከጎናችን ሆናችሁ እናንተም እንድትረዱ እንድታግዙ ነው የምንፈልገው በዚህ መንገድ ነው በቃ። ምክንያቱም ነገ እናንተም እጃችሁ ላይ የሚገባው ሰው አይታወቅም። እንደዚሁ ማለት በብዙ የተጎዳ በብዙ የተሰቃየ ብዙ ማለት ውስጡ ብዙ የተጎዳ ሰው እናንተ ጋር ሊመጣ ይችላል። እናንተ ደግሞ አንስታችሁ ነገ ፈጣሪ ነው ውለታውን የሚከፍላችሁ። ማለት አሁን ለምታደርጉት ነገር ፈጣሪ ነው ውለታውን የሚመልስላችሁ። ስለዚህ እንደዚህ አይነት ሰዎች እንዲበረታቱ፣ ወንጀለኞች ደግሞ ሁሉም ለየቅጣታቸው ለየሰሩት በደል ዋጋቸውን እንዲያገኙ እንግዲህ ማድረግ ነው የኛም ስራ። እንግዲህ እየለፋንም ከህግ ጋር ተባብረን እየሰራን ያለ ነው በዚሁ ዙሪያ ነው። እንግዲህ እናንተም በሀሳባችሁ እና እንዲሁም በጸሎታችሁ ከኛ ጎን ቆማችሁ እንግዲህ እየረዳችሁና እያገዛችሁን ያላችሁት ለዛም እንግዲህ ታላቅ ምስጋናችንን እናቀርባለን። እንግዲህ ከምስጋና ውጪ ለእናንተ ማድረግ የምንችለው ምንም አቅም የለንምና በእውነት ከልብ ዝቅ ብለን ለእናንተ ከልብ እናመሰግናለን። ምክንያቱም ለምታደርጉልን ነገር ምስጋና ስለሚገባው ማለት ነው። እነዚህ ነገሮች የሚዘነጉ አይደሉም። ከዚህም ጋር በተያያዘ ያው እነዚህ ነገሮች ለማሳሰብ እነዚህ ነገሮች ለማንሳት ነው እንግዲህ ዛሬ ወደዚህ የመጣሁት። የተሙንም ጉዳይ እንዴት ነው ምንድነው የሚለውን ነገር ለመግለጽ ነው። ስለዚህ የጠፋንበትን ምክንያት እንግዲህ በግልጽ ለማስረዳት ሞክሬያለሁ። እንግዲህ በቀጣይ ደግሞ የተሻሉ ነገሮችና ተስፋ የሚሰጡ ነገሮችን ይዤ እንደመጣ እንግዲህ ምንም ጥርጥር የለውም። ምክንያቱም የሚሰማን ነገር እኔም ጋር ሳሚም ጋር ያለው ነገር ይሄ ነው። ምክንያቱም ነገ ተለውጠን የሆነ ነገር አግኝተን ተሙን ከዚህ ውስጥ አውጥተነው ስራውን ባይሰራ እንኳን ብቻ ግን የተረጋጋ ህይወት ውስጥ እንዲኖር ነው የምንፈልገውና ሁሉም እንግዲህ በደለኞች ዋጋቸውን አግኝተው እኛም በሰላም የምንንቀሳቀስበትን ነገር እንግዲህ እናስባለን እንመኛለን ማለት ነው። ለዛም ደግሞ እናንተ ከኛ ጎን ሆናችሁ በጸሎታችሁ እንድታግዙ እንጠይቃለን። ሁልጊዜ ከእናንተ የምንፈልገው ይህንን ነው። እንዲሁም ደግሞ ለብዙዎች እንዲዳረስ ማለት ይህ ቪዲዮ ለእናንተ ሲደርስ እናንተ ከዚህ ብዙ እንደምትማሩ ምንም ጥርጥር የለንም እና ለብዙዎች እንዲዳረስ ደግሞ ቪዲዮቻችንን በጠቅላላ እንግዲህ ላይክ እያደረጋችሁ እንዲሁም ለሌሎች ለወዳጅ ዘመዶቻችሁ ሼር እያደረጋችሁላቸው ከዚህ ነገር ምን ታስባላችሁ እርስ በርስም ስትወያዩበት ለኛ የተሻለ ሐሳብ ለማቅረብ ትችላላችሁና ለብዙዎች ሼር እያደረጋችሁ ከዚህ ነገር ተቆጠቡ፣ ከዚህ ነገር ተማሩ ያላችሁ ለብዙዎች እንድታደርሱ እንፈልጋለን ማለት ነው። እንዲሁም ደግሞ ለኛም ቪዲዮቻችን በደንብ ለሁሉም እንዲዳረስ ላይክ እያደረጋችሁ ከኛ ጎን እንድትሆኑና በሐሳባችሁ ደግሞ ኮሜንት ላይ የጻፋችሁ ሐሳባችሁን ለኛ እንድትሰጡን እንግዲህ እንጠይቃለን ማለት ነው። ያው ስለተሙ አዲስ ነገር ሲኖር ተመልሼ እመጣለሁ። ይሄ ምንም ጥርጥር የለም። እስቲ ከሳሚም ጋር አንዳንድ ነገሮችን እየተነጋገርን ያለንበት ሁኔታ ነው ያለው። ሳሚንም እንግዲህ አስፈላጊ ከሆነ ወደዚሁ አምጥቼ እንግዲህ ከሱም ጋር አንዳንድ ነገሮችን እርግጠኛ የሆነ የደረስንበት ነገር ሲኖር እንግዲህ ወደዚህ አመተነው ከሱም ጋር ቆይታ እናደርጋለን። እሱንም መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። እንግዲህ ከሱ ጋር ይሄ እንደዚህ ቢሆን ማስተካከልም ደግሞ ያለብን ነገር ካለ እቺን ነገር ብታስተካክሉ ብላችሁ ለኛ እንድትሰጡን እንግዲህ ጥቆማችሁን እንፈልጋለን ማለት ነው። ስለነበረን አብሮነት እንግዲህ ከልብ እያመሰገንኩኝ እኔ ዮኒ ነበርኩኝ። የነበረውን ነገር እንግዲህ ለእናንተ ለማብራራት ነበር የመጣሁት። ሰሞኑን የነበርንበትን የጠፋንበትን ሁኔታ ለእናንተ ለማብራራት ነው የመጣሁት። በሌላ ቀን ደግሞ በአዲስ ነገር እንደምመለስ ምንም ጥርጥር የለውም። እኔ ዮኒ ነኝ። እንግዲህ ስለነበረን ቆይታ ከልብ እያመሰገንኩኝ ቸር ቆዩልኝ።